ሰይጣን በእናንተ ላይ አንድ አጀንዳ አለው። እናንተ የተባረካችሁትን በረከት እንዳታውቁ ስራ ይሰራል ዘውትር። በሃይማኖት ዓለም እየተሰበከ አይደለም። ክርስቲያን በእጁ ምንም የሌለ ተደርጎ እየተሰበከ ነው። ክርስቲያን ገና ነው የሚያርፈው ተብሎ እየተሰበከ ነው። ገና ኢየሱስ ከመጣ በኋላ ገና ያንን አገር ካወረሰ በኋላ እረፍት የሚያገኘው ነው የሚባለው። ኖ፣ በፖዚሽን አይደለም እረፍት የሚገኘን፣ በማንነቱ የእግዚአብሔር ልጅ በሆነው በክርስቶስ ኢየሱስ ብቻ ነው እረፍት ያለው። ኢየሱስን ያገኘ እረፍት አገኝቷል። ኢየሱስን ያገኘ መንፈሳዊ ብሌሲንጎች ሁሉ አለው። ኢየሱስን ያገኘ የዘላለም እረፍትና ሕይወት አለው። ከዚህ ነው ክርስቲያን መነሳት ያለበት። ኢየሱስ ሁሉ ነው፣ በሁሉ ነው። ሰማይ፣ እናንተ የምትናፍቁት ሰማይ የተዋበው ውብ የሆነው ከሱ የተነሳ ነው። የሰማይ የውበቷ ምክንያትና ምንጭ የሆነውን ኢየሱስን ወደ ውስጣችሁ አስገብታችሁ እሱ በእናንተ ውስጥ እያለ እሱ የእናንተ ሕይወት ሆኖ እያለ ለምንድን ነው ያ ነገር ለእናንተ ትልቅ የሆነው? ከተቀበላችሁት ከክርስቶስ ይልቅ ለምንድን ነው ያ ፖዚሽን ለእናንተ ትልቅ ሆኖ የታየው? የተቀበላችሁት እኮ የዛ አገር ፈጣሪ፣ የዛ አገር ሕይወት፣ የዛ አገር ለውበት ምክንያት የሆነው ክርስቶስ ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያን ከዚህ ነው የሚጀምረው። በኤፌሶን ላሉት ቅዱሳን፣ በክርስቶስ ኢየሱስ ላሉት ምዕመናን አማኞች ማለት ነው። ምዕመናን ማለት አማኞች ማለት ነው። በአንድ አጥቢያ ውስጥ የሚኖሩ አማኞች፣ በጌታ በኢየሱስ ክርስቶስ አምኖ በክርስቶስ ለሆኑ አማኞች። የዛ አጥቢያ መጋቢም ራሱ ምዕማን ነው። ለምን? የጌታ የኢየሱስ ክርስቶስ አማኝ ማለት ነው። ምዕማን ማለት ግዕዝ ነው አይደለ? ወደ አማርኛ ስተረጎም አማኝ ማለት ነው። አገልጋይም ጭምር ምዕማን ነው፣ አማኝ ስለሆነ በጸጋው ስጦታው እነዚህ ወንድሞችን ያገለግላል እንጂ እሱም ምንድነው? አማኝ ነው። ክብር ለኢየሱስ ይሁን። ስለዚህ ለኤፌሶን ቅዱሳን ይህንን የተባረኩበትን በረከት በመግለጥና በማስተማር ነው የሚጀምረው። ወደ እናንተ አንድ የሚመጣ አገልጋይ በስጋ ያላችሁበትን ድካም ከመንገሩ በፊት ማንነታችሁን፣ ፖዚሽናችሁን፣ በረከታችሁን መግለጥ አለበት። ያኔ ነው አይምሯችሁ የሚነቃው። ያኔ ነው ማንነታችሁን ተረድታችሁ ከኃጢአት መለየት የምትችሉት። ማንነታችሁን ካላወቃችሁ፣ ካልተረዳችሁ መቼም ቢሆን ከዓለም ነፃ ልትወጡ አትችሉም። ምክንያቱም ከዓለም የተሻለ ነገር የለም ብላችሁ ስለምታስቡ፣ በዓለም ከምታገኙት ደስታና እረፍት የለም የሌላ ነገር የለም ብላችሁ ስለምታስቡ፣ በእርግጥ በዓለም ላይ የውስጥ እረፍትን የሚሰጥ ነገር የለው። ዓለም ራሷ እረፍት የላትም። ዓለም በራሷ ሰላም የላትም። ዓለም የሌላትን ነገር ከየት አምጥታ ትሰጣለች? አትጠብቁ። ካለም ሰላም ሳይኖራት እንዴት ነው ለእናንተ ሰላም የምትሰጠው? ይህን ልታውቁ ይገባል። ክብር ለኢየሱስ ይሁን። ስለዚህ ክርስቲያን እንደመሆናችሁ ምን ያክል እግዚአብሔር እናንተን ትልቅ እንዳደረጋችሁ ብታውቁ እግዚአብሔርን ትወዳላችሁ። እግዚአብሔር ምን ያክል እንዳከበራችሁ ደግሞ ስለምታውቁ በፍቅር በደስታ ታመልካላችሁ። በክርስቶስ ኢየሱስ በእግዚአብሔር ዘንድ የተሰጠን ስፍራ በጣም ትልቅ ነው። እዛ ኤፌሶን መጽሐፍ ላይ እንደገና ምን የሚል ቃል አለ መሰላችሁ? ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳሉ ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራ መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንሄድ ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። አሜን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አይታችኋል። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አዳም በእግዚአብሔር ዘንድ ያለበት ስፍራ ምንድነው? የሞት ስፍራ አይደለ? እግዚአብሔር የወሰነው የሞት ስፍራ፣ የጥፋት ስፍራ፣ የፍርድ ስፍራ ነው አይደለ? ጌታችን ኢየሱስ ደግሞ የዓለምን ሕዝብ ኃጢአት ካስወገደ በኋላ ብቻውን አይደለም ወደ ሰማይ ሄደው እኛን ይዞ ነው የገባው።
እኛ ከእርሱ ጋር ተነሳን፣ ከእሱ ጋር ደግሞ ወደዛ አድረግን። ይሄ የእምነት ጉዳይ ነው። ስለዚህ ፖዚሽናሊ ለውጥ ተደረገ። የመጀመሪያ አዳም ስፍራ ነው፣ ሁለተኛ የክርስቶስ ስፍራ ነው። ስፍራም ተሰጠን፣ የክርስቶስ ጽድቁም ተሰጠን፣ የክርስቶስ የሆነ ነገር ለኛ ተቆጠረልን። ይሄ በጣም እጅግ በረከት ነው። እናንተ በእግዚአብሔር ፊት በስራችሁ መጽደቅ ስለማትችሉ የክርስቶስ ጽድቅ በክርስቶስ በማመናችሁ በመማናችን ለእኛ ተቆጠረልን። ስለዚህ ያለን ጽድቅ የተቆጠረልን ጽድቅ ነው። ያለን ጽድቅ የተቀበልነው ጽድቅ ነው። ያለን ጽድቅ በጸጋ ለእኛ የሆነ ጽድቅ ነው። በዚህ ጽድቅ ነው ወደ እግዚአብሔር አብ ፊት የምንቀርበው የምንጸልየው። ለምን? በክርስቶስ የተሰጠን ጽድቅ የእግዚአብሔር ልጆች ነው ያደረገን። በክርስቶስ የተሰጠን ቅድስና የእግዚአብሔር ልጆች ነው ያደረገን። እግዚአብሔር በእኛ ላይ ያለው ፕሮግራም ገና አልገባንም። ለዚህ ነው የእግዚአብሔር ቃል የሆነውን መጽሐፍ ቅዱስን ዘውትር ማጥናት የሚገባል። የጌታ ጸጋና ሰላም ይብዛላችሁ። ሳጠቃልል እግዚአብሔር በክርስቶስ ኢየሱስ የስፍራ ለውጥ አደረገን። ከምድራዊ ስፍራ ወደ ሰማያዊ ስፍራ። ያ ስፍራ ከክርስቶስ ጋር የምንሆንበት ስፍራ፣ ከእርሱ ጋር አስቀመጠን ስለምን ስፍራችን ከክርስቶስ ጋር የምንሆንበት ስፍራ። የብቻ አይደለም፣ በሁሉም መንፈሳዊ በረከት ባረከን። ኦል ነው የሚለው እንግዲህ ይሄ ቀርቷል፣ ይሄ በረከት ቀርቷል ልንል አንችልም። የተባረክነውን በረከት አላወቅንም ማለት ነው እንጂ ይሄ አለ ነው። ክብር ለአምላካችን ይሁን። የጌታ ጸጋና ሰላም ይብዛላችሁ። ከወደዳችሁ ይህንን ቪዲዮ ሌሎችም እንዲደርስ ሼር፣ ላይክ፣ ኮመንት፣ ኮፒ ሊንክ እያደረጋችሁ አብራችሁ ከኔ ጋር እንድትሆኑ በጌታ ፍቅር ጠይቃለሁ። የጌታ ጸጋና ሰላም ይብዛላችሁ። መልካም ቀን